ጀሚናይ ራሱን አፕዴት አድርጎ ሌላ ታሪክ ውስጥ ገብቷል። በእርግጠኝነት ጀሚናይን ከዚህ በኋላ ማንም ይጠላዋል ብሎ የሚያስብ ሰው የለም፣ ይበልጥ ይወደዋል። ሰላም እንዴት አላችሁ? ማፕቴክ ነኝ። እንኳን ወደ ቻናላችን በሰላም መጣችሁ። ወደዚህ ቻናል ብትቀላቀሉና ሰብስክራይብ አድርጋችሁ እኛ ጋር ብትቆዩ የኤአይ ትምህርቶችን፣ የቴክኖሎጂ ነክ ዜናዎችን፣ የሞባይል ቲፖችንና የሞባይል አፕሊኬሽኖችን ሪቪው እናደርጋለን። ከዚህም በተጨማሪ የቲክቶክ አልጎሪዝምን እናማክራል። በዩቲዩብ አልጎሪዝም ዙሪያ ሀሳቦችን እንሰጣል። ከእናንተ የሚጠበቀው ይህን ቻናል ሰብስክራይብ ማድረግና ይህን ቪዲዮ ላይክ አድርጎ መጀመር ነው። ጀሚናይ ፊት የምናውቀው ፎቶዎችን ጀነሬት ማድረግና ብዙ ሪሰርቾችን እንዲሁም ደግሞ የአፕሊኬሽን ኮዶችን፣ የዌብሳይት ኮዶችን በማስቀመጥ ነበረ። በዚህም የተነሳ በጣም ብዙ ሙያ ያላቸውን ኮደሮች እንዲሁም ደግሞ በፎቶ ስራ ላይ ተሰማርተው የነበሩትን እንዳከሰራቸው ግልጽ ነው። ምክንያቱም አብዛኛው ሰው በቀላሉ በስልኩ ፎቶ ጀነሬት እያደረገ የራሱን ፎቶ ኤዲት ማድረግ ስለቻለ። ዛሬ ላይ ደግሞ ሱኑ ኤአይ ሲሰራ የነበረውን ነገር በሙሉ ጠቅልሎ መጥቶ ሙዚቃ፣ ጥርት ያለ የአማርኛ ሙዚቃ መስራት ጀምሯል። በዚህም በእርግጠኝነት ዘፋኞች ቦታቸውን ይዛሉ፣ ያከስራቸዋልን ብለን እንጠብቃለን። ጀሚናይ ሌላ ታሪክ ውስጥ ገብቷል። በዚህ ቪዲዮ በቀላሉ እንዴት የ30 ሰከንድ ሙዚቃ ክሬት እንደምታደርጉ አሳያችኋለሁ። ያውም ጥርት ያለ ሙዚቃ። የሚጠበቅባችሁ እንዳልኳችሁ ይህን ቤት ሰብስክራይብ አድርጎ ላይክ ማድረግ ነው። በሉ ላይክ አድርገን እንጀምር። ይህን ቪዲዮ ላሳያችሁ። እኔ የማሳያችሁ በፒሲ ነው። ነገር ግን ስልካችሁ ላይ አፕሊኬሽን ያላችሁ በፕሌይ ስቶርም በአፕ ስቶርም ያላችሁ መጀመሪያ አፕዴት አድርጉት። አፕዴት ካደረጋችሁት በኋላ አዲስ ፊቸር ይገባላችኋል፣ እንመለከተዋል። ነገር ግን ኢትዮጵያ ውስጥ አብዛኛውን ጊዜ ጀሚናይ ስለማይገኝ ወይ ደግሞ ስለማይወርድላችሁ በቪፒኤን ለማውረድ ሞክሩ። እምቢ ያላችሁ ደግሞ ወደ ስልካችሁ ክሮም ልክ አሁን በፒሲ እንደማሳያችሁ በስልካችሁ ተከታተሉኝ። እንጀምር። መጀመሪያ ወደ ስልካችን የኢንተርኔት ብራውዘር ወደ ፈለግነው እንግባ። እኔ ክሮም ደስ ስለሚለኝ ወደ ክሮም እንገባለን ማለት ነው። ወደ እሱ ከገባን በኋላ ሰርች ማድረጊያው ቦታ ላይ ሁላችሁም ታውቁታላችሁ፣ ጀሚናይ ብለን ሰርች እናድርግ። መጀመሪያ ይመጣልን ጀሚናይ እናወርደው። በአፕሊኬሽኑ ሲሆን ተመሳሳይ ስለሆነ ኢንተርፌሱ ምንም አያስቸግራችሁም። በአፕሊኬሽን የምትጠቀሙ በሞባይላችሁ የምትጠቀሙ ቱልስ የሚለውን ተጫኑና ከታች ክሬት ሙዚክ ኒውስ የሚለውን እሱን ትነካላችሁ። በፒሲ ደግሞ እኔ ጋር የምትከታተሉ ከታች ተቀምጦላችኋል። ብዙ ቱልስን መንካት አይጠበቅባችሁም። ክሬት ሙዚክ የሚለውን ምረጡ። እንደምትመለከቱት ክሬት ሙዚክ የሚለውን ስትመርጡ በጣም ብዙ አይነት ስታይሎች አሉ። 90 ራፕ አለ፣ ስትፈልጉ ላቲን ፖፕ አለ፣ ኤትባይት አለ፣ ወርክአውት አለ። እነዚህ የሙዚቃ ስታይሎች ናቸው። እናንተም የሚመቻችሁ መምረጥ ትችላላችሁ። ነገር ግን ዛሬ የማሳያችሁ በቀላሉ አንድ 3 ስንኝ ያስገብታችሁለት ክሬት የሚያደርገውን ሙዚቃ ነው። ምንም አይነት ላይሬክስ ማስገባትም አይጠበቅባችሁ። ከታች ዲስክራይብ ዩር ትራክ የሚለውን ምረጡ። እሱን ከመረጣችሁ በኋላ እንግሊዝኛ መጻፍም አይጠበቅባችሁም። በእንግሊዝኛ የምታዙት በእንግሊዝኛ አማርኛ ሙዚቃ ክሬት ማድረግ ይችላል። በአማርኛ ማዘዝ ትችላላችሁ። እኔ ማሳያችሁ ቀለል ያለውን በአማርኛ አጭር መስመር ትእዛዝ ልስተው። የፍቅር ሙዚቃ ዝፈንልኝ፣ የፍቅር ሙዚቃ ዝፈንልኝ ብዬ ቀጥታ ማድረግ አለብኝ ማለት ነው። እንደምታዩት የፍቅር ሙዚቃ ዝፈንልኝ በዝግታ የሚጫወት የፒያኖ ዜማና ለስለስ ድምጽ ያለ የፍቅር ዘፈን ያስመርጣችኋል። እናንተ መረጥ ትችላላችሁ። የፍቅር ሙዚቃ ዝፈንልኝ በሚል መጀመሪያ እይታ የደረሰ ፍቅርን የሚገልጽ በሚነካ የውስጥ ጊታር ዜማ ይላችኋልና ካለው ውስጥ እናንተ መረጥ ትችላላችሁ። እኔ በናፍቆት የተሞላና ያልተጠበቀ የዜማ ቅላጼ ያለው ባህላዊ የመሰንቆ ሙዚቃ የሚለውን ሶስተኛውን መርጠዋለሁ። አለመምረጥም ግን ትችላላችሁ። ደስ ያላችሁ ማድረግ ትችላላችሁ። ሶስተኛውን መርጬ በመሰንቆ ሙዚቃ እንይ። እሱን ከመረጥኩ በኋላ ራን አድርገው ሰከንዶችን ወስዶ ልክ ፎቶ ጀነሬት ባይነግበት ሙዚቃውንም ጀነሬት ያደርገዋል። ሙዚቃውን በምን ጀነሬት እንደሚያደርገው እንመለከታለን። እንዴትም ደግሞ ገንዘብ እንደምትሰሩበትም አሳያችኋለሁ። በተለይ ዩቲዩብ ላይ ራሳችሁን ሞኔታይዝ አድርጋችሁ አዳዲስ ሙዚቃዎችን እየለቃችሁ በዚህ መስራት ትችላላችሁ። አሳያችኋለሁ እንዴት እንደምትሰሩ። እንደምትመለከቱት ሙዚቃውን በዚህ መልኩ በቪዲዮ ክሬት አድርጎልኛል። 30 ሰከንድ ቆይታ ነው ያለው። በ30 ሰከንድ ውስጥ ሙዚቃው ምን እንደሆነ እንመለከተዋለን። ከዛ በፊት ግን በቪዲዮ ክሬት ነው ያደረገው። በኦዲዮ ማውረድ ትችላላችሁ። ከላይ ያሉትን እናያቸው እስቲ። ሾው ሰብታይትል ራሱ ሰብታይትሉ እንዲታይ ማድረግ ትችላላችሁ። አያችሁት? ከታች ሰብታይትሉ እንዲታይ ማድረግ ትችላላችሁ። ይሄንን እዚሁ ያለ ትራኩን ወይ ደግሞ ሙዚቃውን ሸር ማድረግ ትችላላችሁ። ዳውንሎድ የሚለው ቦታ ላይ ደግሞ ስትገቡ በሁለት መልኩ ዳውንሎድ ያደርግላችኋል። የመጀመሪያው በቪዲዮ ነው፣ ሁለተኛው ደግሞ በኦዲዮ መልኩ ዳውንሎድ ያደርግላችኋል ማለት ነው። በቪዲዮ ምረጡ፣ ምክንያቱም እዚህ ጋር ሰብታይትል ስለመረጥን ከታች እንትን ስለሚለው ያምራል ማለት ነው። ዳውንሎድ አድርጎታል፣ መክፈት እንችላለን። ዳውንሎድ አድርጎታል፣ ነገር ግን ውጭ ሜዳ ያስፈልገው። እዚሁ ጋር እንክፈተው። ሩቅ ብትሆንም ከኔ እንደምትመለከቱት ነው፣ ከፍቶታል። ልቤ ግን ካንተ ጋራ ነው። ትዝታችን በዛ ስምህን ባነሳ
በቅርብ በቅርብ እንገናኛለን ፍቅሬ ሆይ መቁረጥ ነው። እንዴት ነው ዩቲዩብ ላይ ታዲያ ይሄንን ሙዚቃ የምንሰራበት የምትሉ ከሆነ የ30 ሰከንድ ብቻ ሳይሆን ተመሳሳይ ፕሮምፕት እያደረግን ቀጣይ ፓርቶቱ ብዬ በደንብ አሳያችኋለሁ። ዩቲዩብ ላይ ኮፒራይት አይይዛችሁም፣ ምክንያቱም የመጀመሪያ ሙዚቃ ነው ሙዚቃ ለእናንተ። ስለዚህ እየለቃችሁ ምርጥ የሙዚቃ ቻናል መክፈት ትችላላችሁ ማለት ነው። በቀጣይ እየቀጣጠልን በጣም ረዘም ሙዚቃ እንዴት እንደምንሰራና እያንዳንዱን ስናያቸው የነበሩትን እነዚህን ስታይሎች ምን እንደሆኑ እናያለን ማለት ነው። ይመቻችሁ።